አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የኻሊድ ቤተሰቦች እንደምን አላችሁ? ኢንሻአላህ ዛሬ በአዲስ ቪዲዮ ተገናኝተናል ማለት ነው። እሱም ጠቃሚ በሆነ መረጃ ነው ማለት ነው። የምናየው በጣም ጠቃሚ የሆነ አፕሊኬሽን ነው። እሱም የአንድን ሰው ቁጥር በማስገባት እንዴት ስለዛ ቁጥር ሙሉ መረጃውን እናገኛለን ማለት ነው። የአንድን ሰው ቁጥር ሴቭ ያረግነው ሊሆን ይችላል፣ ያላረግነው ከሆነ እዛው ላይ በመጻፍ የፈለግነው ሰው ቁጥር በመጻፍ ያነሰው የሚጠቀምባቸውን አፕሊኬሽኖች እንደዚሁም የሰውየውን ፎቶም ያመጣልናል። ከአንዳንድ ሶሻል ሚዲያዎች በመውሰድ ነው የሚያመጣው። የማይጠቀም ከሆነ ሰውየው አያመጣልንም ማለት ነው። ቁጥሩን ስናስገባው እዛው ላይ ቀጥታ ወደ የዋትስአፕ የሚጠቀም ከሆነ የዋትስአፑን አካውንት ያመጣልናል፣ የዋትስአፑን ቁጥር ማለት ነው። ቴሌግራም ካለው እዛው ላይ ቴሌግራም እዛው ላይ ነክተን ቀጥታ ወደ ቴሌግራም ወስደናል ማለት ነው። የሰውየውን ሙሉ መረጃ የሚጠቀምባቸውን አፕሊኬሽኖች እዚህ አፕሊኬሽን ላይ ማግኘት እንችላል ማለት ነው። ስልክ ቁጥር በማስገባት ብቻ ኢንሻአላህ። አሁን እንዴት እንደሆነ አጠቃቀሙ እናያለን ማለት ነው። ኢንሻአላህ በመጀመሪያ የምናደርገው እንደተለመደው ወደ ቴሌግራም አካውንቴ ኮሜንት ላይ ፒን አለ። መጀመሪያው ኮሜንት ላይ እንደገባችሁ ኮሜንት የሚለውን ስነኩት መጀመሪያ ላይ ፒን ተደርጓል። መጀመሪያው ኮሜንት ላይ የሚመጣላችሁ ሊንክ አለ። ያንን ስትነኩት ወደ ቴሌግራም አካውንት ይወስዳችኋል። ብዙ ጠቃሚ አፕሊኬሽኖች የሚለቀቁበት ቻናል ስለሆነ ቻናሉን ጆይን ብላችሁ ትቀላቀላላችሁ ማለት ነው። እዛው ላይ አፕሊኬሽኑን ታገኙታላችሁ ማለት ነው። አይከን የሚል ነው። እሱን ታወርዳላችሁ። በመጀመሪያ አፕሊኬሽኑን ቴሌግራም ቻናል ላይ ገብታችሁ ካወረዳችሁ በኋላ ኢንስታል ታደርጉታላችሁ ማለት ነው። ዳውንሎድ ካረጋችሁ በኋላ ኢንስታይል ካረጋችሁ በኋላ የምታዩትን ይሄን ይመስላል አፕሊኬሽኑ። ትነኩታላችሁ አንድ ጊዜ ማለት ነው። ከዛ ኮንቲኒው የሚል ምልክት አለ። እሱን አንድ ጊዜ ትነኩታላችሁ። ወደ አፕሊኬሽኑ ያስገባናል ማለት ነው። እዚህ ላይ ፎን የምትለው ምርጫ መርጠን ሴታስ ዲፎልት እንላለን። ወደ ሌላውን መቀየር የለብንም። እዚህ ላይ ይበላሽብናል፣ የስልካችን እንትን ይቀያየርብናል። ስለዚህ ራሷን ፎን የምትለውን ይችን ሰማያዊ ያለባትን አድርገን ሴታስ ዲፎልት የሚለውን አንድ ጊዜ እንከዋል ማለት ነው። እዚህ ላይ ፍቃድ እንሰጠዋል አለው ብለን አሁንም ደግመን አለው እንለዋለን እስከሚጨርስ ድረስ። ከዛ እንደዚህ አድርገን ድጋሚ እንዳይጠይቀን ይሄን ዶንት አስክ አጌን የሚለውን ሴታስ ዲፎልት የሚለውን እንነካዋለን ማለት ነው። ከዛ አለው የሚለው ምልክት እንነካዋለን ማለት ነው። እዚህ ላይ ፍቃድ ስጡን ይለናል። እቺን እናበራታለን። ከዛ አሁንም አለው የሚለው ምልክት እንነካዋለን። ከዛ ባክ እንለዋለን። ከዛ ኦኬ እንልና ቀጥታ ያስገባናል ማለት ነው። ጉግል አካውንት አስገቡ ምናምን እያለን ነው። እዚህ ላይ የጉግል አካውንት የሚለውን ጉግል የሚለውን አንድ ጊዜ እንነካለን። ከዛ እንመርጥለታለን የጉግል አካውንት ማለት ነው። ስማችንን እዚሁ ላይ ወስዳል። እዛው ላይ ስልክ ቁጥራችንን እናስገባና እናስጀምረዋለን ማለት ነው። ከዛ ይሄን እንነካዋለን ስልክ ቁጥር ካስገባን በኋላ ማለት ነው። ከዛ አሁን ከፍቶልን ጨርሷል ማለት ነው። ይሄው እንደምታዩት መልኩ ኮንታክቶችን እያመጣልኝ ነው። ይችን ምልክት ሴታስ ዲፎልት የሚለውን እንዳነኩት ይቀያይርባቸዋል። ቅድም እንዳልኳችሁ እዚህ ላይ አሁን ስልክ ቁጥር እያመጣልኝ ነው ማለት ነው። ወንድ ስነካው ስለዛ ሰው ሙሉ መረጃውን ያመጣልኛል ማለት ነው። የተደዋወላችሁት ከሆነ ምን ያህል ጊዜ እንደተደዋወላችሁ፣ ከስንት ወር በፊት እንደተደዋወላችሁ ምናምን ጨማምሮ ያመጣልኛል። የዋትስአፑንም ያመጣልኛል። እዚህ ላይ ዋትስአፕ የሚለውን ስነካው ያማረጠኝና ዋትስአፑን ቀጥታ ወደዛ ሰውዬ ዋትስአፕ ነው ማለት ነው የሚወስደኝ። ወደዛ ሰውዬ ቁጥር ወደ ዋትስአፕ ወደሚጠቀምበት ቀጥታ ዋትስአፕ የሚለውን ስነካው እንደዚሁ ደግሞ ቀጥታ መደወል ከፈለግን እዚሁ ላይ ተጭነን መደወል እንችላለን ማለት ነው። እንደምታዩት አሁን ይሄን ይመስላል። ሌሎችም ቁጥር ካሉ እዚሁ ላይ በማስገባት ስልክ ቁጥሩን የፈለግነውን ሰው ስልክ ቁጥር ምን እንደሚጠቀም ፎቶውን ጭምር ማለት ነው ያመጣልናል። እንደምታዩት ፎቶውንም ያመጣልናል። እዚሁ እየነካን የፈለግነውን ሰው የሚጠቀማቸውን አፕሊኬሽኖች፣ ዋትስአፖች ወደ ዋትስአፑ አካውንት ቀጥታ መግባት እንችላለን። እንደዚሁ ወደ ቴሌግራሙም ቀጥታ ይወስደናል ማለት ነው። በጣም ጠቃሚ አፕሊኬሽን ነው። ሙሉ ዝርዝሩን ያመጣልናል። ያን ሰው ሙሉ በሙሉ የሚጠቀምበትን ዋትስአፕ ካለው ከዋትስአፑን፣ ፌስቡክ ካለው የፌስቡክ ገጹን እዛው ላይ ገብተን ማግኘት እንድንችል ማለት ነው ኢንሻአላህ። በዚህ መልኩ በጣም ጠቃሚ አፕሊኬሽን ነው። ገብታችሁ አውርዱት፣ ትጠቀሙበታላችሁ ኢንሻአላህ። የዛሬው ቪዲዮአችን ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።